እግዚአብሔር ይመስገን። እንዴት ከረማችሁ? ደህና ናችሁ ሆይ? ህይወት ኑሮ ጥሩ ነው ወይ? እኔ አለሁ እግዚአብሔር ይመስገን። አግብቻለሁ፣ 4 ልጅ ወልጃለሁ። 2 ሴት 2 ወንድ አሉ። ካገባው 20 ዓመት ሆኖኛል። በ3 ዓመት እንፋታለን ብለን ነበር። ግጭቱ በዝቶ በጣም ታግሼ ነገሩ እሷም ታግሳኝ በኋላ እየተግባባን 20 ዓመት ሞላን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቤታችን ብትመጡ የቤተሰብ መዝሙር አለን። 4 ልጆች አሉኝ፣ በጣም ወዳቸው። ባርኮት፣ ቅዱስ፣ ዜማ፣ ሌዊ ነው ስማቸው። ባርኮትና ዜማ ልባም ሴቶች ናቸው፣ ቅዱስና ሌዊ አገልጋዮች ናቸው ተብሎ በደንብ ነው የሚዘመረው። እየተንቀሳቀስን እየዘለልን ነው የምንዘምረው። 2 ሴት 2 ወንድ። እግዚአብሔር ይመስገን። እናንተ ለመምጣት ያብቃችሁ እንጂ እኛ እንዘምራለን። ደህና ናችሁ እናንተ? እሺ፣ ይህንን እድል በማግኘቴ በጣም ደስ ይለኛል። በዚህ ዛሬና የሚቀጥለው ሳምንት በሚኖረኝ ፕሮግራም መንፈሳዊ ህብረት ህልውናችን ነው በሚል ነው። ምርጫ ሳይሆን መንፈሳዊ ህብረት ምንድን ነው? ህልውና ነው። መንፈሳዊ ህብረት ህልውና ነው። ህልውና ማለት ሲሪየስ ነው ማለት። ለምሳሌ የኢትዮጵያ መንግስት የሚታገሰው ነገር አለ። ተቃዋሚዎች ምንም ነገር ቢያደርጉ ይታገሳል። የማይታገሰው ነገር ግን አለ። የማይታገሰው ነገር አለ። ከውጭ መንግስታት ጋር በምንም ጉዳይ ላይ ሊታገስ ይችላል። ግን የሆነ ነጥብ ላይ ሲደርስ ምንም አይለዋል። በሀገር ህልውና ላይ ምን አይልም? መልሱልኝ። አይታገስ። የሚከፈለው ዋጋ ይከፈላል እንጂ አይታገስ። ስለዚህ ዋና ነገር አለ ማለት ነው። ስለዚህ በአማኞች በቤተ ክርስቲያን ደግሞ ዋና የሚባል ነገር አለ። ምንታገሳቸው ነገሮች አሉ። ግድ የለም ነገ ወዲያ ቀስ እያለን እንደርስበታለን፣ እንማርበታለን፣ ስንማር እናስተካክለዋለን የምንላቸው ነገሮች አሉ። ግን አንድ ሲሪየስ የሆነ ነገር አለ። ያ ከሌለ እኛም የለንም። ምንድነው? መንፈሳዊ ህብረት። ስለዚህ መንፈሳዊ ህብረት ምናችን ነው? ህልውናችን። ሲበሉት መንፈሳዊ ህብረት ምናችን ነው? ህልውናችን ነው። ህብረት ህልውናችን ነው እንዳልን ዛሬ ብዙ ህብረቶች አሉ። ብዙ የወንድሞች ህብረት አለ፣ የሴቶች ህብረት አለ። ሰው በቋንቋ ህብረት ይፈጥራል፣ በዘር ይፈጥራል። ብዙ ጉዳዮች አሉ። እርግጥ አንድነት ኃይል ነው ሲባል ሰምታችኋል። እኔ ኃይል ነው አላልኩም። እኔ መንፈሳዊ ህብረት ምናችን ነው? ህልውናችን ነው። እንግዲህ ይሄ ነው መልእክቱ። ጨረስኩ መልእክቱን። ግን እንዲገባን ነው ከዚህ በኋላ ማብራራት የምጀምረው፣ እንዲገባን ነው። እግዚአብሔር ይመስገን። አንድ ቃል አነብላችኋለሁ። መዝሙር 133 አነብና እንጸልያለን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። የዘላለም አምላክ እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ስግደት ላንተ ይሁን፣ አክብሮት ላንተ ይሁን። አምላካችን ሆይ ካንተ ወዴት እንሄዳለን? አንተ የሕይወት ቃል አለ። በዚህ ስፍራ የምንሰማው ቃል የውስጥ ሰውነታችንን የሚያጠነክር ልባችንን የሚያቀናልን እግዚአብሔር ሆይ ልቦናን የሚከፍት አእምሮን የሚከፍት ስለሆነ እናመሰግንሃለን። በጌታ በኢየሱስ ክርስቶስ እኔንም ባሪያህን መንፈሴን ቀባ፣ የምናገርበትን ጥበብና መንፈስ ስጠኝ። እግዚአብሔር ሆይ ወገኖቼንም ሊዲያን የረዳ አምላክ በኢየሱስ ስም እርዳቸው። ይህ መንፈሳዊ ነገር እንዲገባቸው ቃሉን በሰሙት ላይ የእግዚአብሔር መንፈስ ወረደ እንደሚል የቃል መንፈስ እንዲያገኛቸው ከእምነት ጋር በሆነ መስማት እንዲሰሙ በኢየሱስ ስም ጸልያለሁ። የትኛውም የክፉ ጉልበት ይሰበር። ግልጽና ስውር በሆነ መንገድ የእግዚአብሔርን ጉባኤ የሚቋቋም የክፉ ጉልበት ይሰበር። የመንፈስ ነፃነት እንዳይሰማን በተለያየ መንገድ ጫናን፣ ድንዛዜን፣ አዚምን የሚረጭ በኢየሱስ ስም ይወጋ። በጌታ በኢየሱስ ስም ይወጋ። በክርስቶስ ኢየሱስ ስም ይጠረግ። ሃሌሉያ። እግዚአብሔር ሆይ የመንፈስህ ህልውና ይሰማን። ጊዜውን ሰዓቱን ተረከብ። በኢየሱስ ክርስቶስ ያው ስም አሜን። እግዚአብሔር ይመስገን።
ይሄ አሁን ያነበብኩላችሁ ክፍል ዘማሪው ዳዊት ነው። ዘማሪው ዳዊት ንጉሥ ዳዊት የጻፈው ነው። ንጉሥ ዳዊት ማን ነው? ንጉሥ ዳዊት ማን መሆኑን ካወቅን ይሄ የተጻፈው ነገር ምስጢሩ ይገባናል። ንጉሥ ዳዊት ማለት በእስራኤል ታሪክ ወርቃማ ዘመን፣ በእስራኤል ታሪክ ወርቃማ የነገስታት ዘመን የነበረበት ንጉሥ ነው። ንጉሥ ዳዊት ገዢ በነበረበት ጊዜ እስራኤል በፖለቲካው፣ በኢኮኖሚው፣ በማህበራዊው፣ በመንፈሳዊ ነገር ከፍተኛ ደረጃ የደረሰችበት ነው። ከዛም በፊት ከዛም በኋላ እንደ ዳዊት ሁሉን ነገር የገዛ የተቆጣጠረ አልነበረም። ትዝለን እንደሚላችሁ እስራኤል መንገስ ንጉሥ አንግስልን ብለው እግዚአብሔር ሲጠይቁት ሳኦልን ያነገሰላቸው። ግን ሳኦል ህዝቡን ልቅ ነው የለቀቀው እና እግዚአብሔር ንቆታል፣ ትቶታል። ከነገሰ በ2 ዓመቱ ነው እግዚአብሔር የናቀው። 40 ዓመት ግን ቆይቷል። እግዚአብሔር ንቆት 38 ዓመት ቆይቷል ማለት ነው። እግዚአብሔር የናቀው ሰውን እንጂ እግዚአብሔርን የማያከብር ንጉሥ 38 ዓመት ሲቀመጥ ማህበረሰቡ እንዴት እንደሚበላሽ፣ እንዴት ሰው እንደሚሸት ልነግራቸው አልችልም። መንፈሳዊ ነገር የጠፋበት ዘመን ውስጥ ነበረ። ነገር ግን እግዚአብሔር እንደ ልብ የሆነ ፍቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ብሎ ዳዊትን ሾመው። እግዚአብሔር ይመስገን። አዎ ዳዊትን ከልጅነቱ እግዚአብሔር ሰርቶ አበጅቶት ነው የሾመው እና ዳዊት በነገሰ ጊዜ ልክ ዙፋኑን በነገሰ ጊዜ እኔ በከበረ ቦታ ተቀምጬ እግዚአብሔርን ቤት እሰራለሁ ብሎ ሲነሳ እግዚአብሔር አንተ አትሰራልኝም፣ ልጅ ነው የሚሰራልኝ ብሎታል። ንግስና እሱ ጋር ሲመጣ ወደ ያሰበው ያነገሰውን ጌታ ማክበር ነበር። ሳኦል ግን እንደዚህ አልነበረም። በሰው ፊት አክብረኝ ይል የነበረ ሰው ነው። ከዛ ዳዊት ከነገሰ በኋላ ወገኖቼ እጅግ አስደናቂ ነገር ሆኗል። ለምሳሌ ዳዊት ነው እግዚአብሔር ለአብርሃም የገባውን የተስፋይቱን ምድር ሙሉ ለሙሉ የተቆጣጠረ። ከዛ በፊት አልነበረም። ከዛም በኋላ ሰለሞን ልጁ ነገሰ። ሰለሞን እግዚአብሔርን አሳዘነ። የሰለሞን በኋላ በሮብዓም ዘመን መንግስት ተከፈለች። እስራኤልና ይሁዳ ተብሎ እስራኤል 10 ነገድ፣ ይሁዳ ደግሞ 2 ነገድ ተብሎ ተከፈለ። ከዛ በኋላ አንድ ህዝብ 2 መንግስት ሆነው ተከፋፈሉ። መጨረሻ ከተወሰነ ዓመታት በኋላ ከ100 ዓመታት በኋላ እስራኤል የሚባለው መንግስት ጠፋ። ይሁዳ የሚባለው መንግስት ወደ ባቢሎን ሄደ። እስከ ዛሬ ድረስ ተመልሰው መጥተው ከ1900 ዓመት በኋላ ተመልሳ እስራኤል ራሷን ስታቋቁም ወገኖቼ የበሬ ግንባር የምታክል ናት። አሁንም እግዚአብሔር ለአብርሃም የገባውን ምድር አይደለም የያዘችው፣ ትንሽ ናት። ኃይለኛም ብትሆን ጉልበታም ብትሆንም የሚሸከሙባትን ጀርባ የምታቆስልም ብትሆንም ግን ምንድናት? ትንሽ ናት። በዳዊት ዘመን ግን ግዛታቸው ምን ነበረ? ሰፊ ነበር። እንግዲህ በእስራኤል ታሪክ እስራኤል ነገስታቶች በየተራ የሚነግሱ ነገስታቶች አገራቸውን ከፍ ለማድረግ ሲሞክሩ ታላቅ ነበር፣ ታላቅ እንሆናለን እኛ እንላለን አይደል? ታላቅ ነበር፣ ታላቅ እንሆናለን ልክ እንደምንለው እስራኤላኖች ሁልጊዜ የሚነሱት ታላቅ ነበር፣ አሁንም ታላቅ እንሆናለን ይላሉ። ታላቅ ነበርን የሚሉት በማ ዘመን ነው? መልሱልኛ። በዳዊት ዘመን ነው። ስለዚህ አሁንም ጉዛችን ወደዛ ነው። አሁን ለምሳሌ የእስራኤል ጠቅላይ ሚኒስትር መግለጫ ሲሰጥ ለምንድን ነው ጋዛ ላይ ለምን ትገነባላችሁ? ለምን ትሰራላችሁ? ትክክል አይደለም ብለው ሲቃወሙ እስራኤል ቀድማ ትሰራለች፣ አሁንም እየተሰራ ወደፊትም ትሰራለች የሚሉት የዳዊትን እየጠቀሱ ግልጽ ነው። ያ ታሪካቸው እጅግ ወሳኝ ታሪክ ነው። እንደውም በመጽሐፍ ቅዱስ ታሪክ ስታነቡ እግዚአብሔር ነገስታቶችን የሚመዝንበት መስፈርት አለው። ጥሩ ንጉስ፣ እግዚአብሔርን የሚፈራ ህዝቡን የሚያከብር እግዚአብሔር በሚፈልገው መንገድ የሚሄድ ንጉስ ሲነሳ በአባቱ በዳዊት መንገድ ሄደ ይላል። በአባቱ በማን? በዳዊት። የመልካም መሪነት ሞዴሉ ነው ማለት ነው ዳዊት። ልክ እንደገና ደግሞ ነገስታቶች ተነስተው በእስራኤል ከነገሱ በኋላ የራሳቸውን ፍላጎት ሲያደርጉ፣ ህዝቡን ከመንፈሳዊ ነገር መረን ሲያደርጉት፣ ዝም ብሎ ምድራዊ ሰዋዊ ሲያደርጉት እግዚአብሔር እንዲህ ይላል፣ በአባቱ በኢዮሮብዓም መንገድ ሄደ ይላል። ኢዮሮብዓም እስራኤል ለሁለት እንድትከፈል ከተከፈለች በኋላም የማይገባ ቤተ መቅደስ እንዲሰራ ያደረገ ስለነበር የመጥፎ ንጉስ ምሳሌ ሆነ። ለምንድን ነው ይሄን ሁሉ ያወራውላችሁ? ስለዚህ ዳዊት በዘመኑ ሁሉ ስኬታማ የነበረ እስራኤልን ጠንካራ አድርጎ የእግዚአብሔርን ህዝብ ጠንካራ አድርጎ ያለፈ ንጉስ።
የእስራኤል ህዝብ ማለት የሶማሌ ህዝብ ማለት አይደለም። የኬንያ ህዝብ ማለት የኢትዮጵያ ህዝብ ማለት አይደለም። የእስራኤል ህዝብ ማለት እንደ ማንኛውም ህዝብ ቢሆንም ግን መንፈሳዊ ህዝብም ነው። እግዚአብሔር የመረጠው ህዝብ ነው። በጦርነት የእስራኤል ህዝብ ሲገጥም ከሌሎች ነገስታት ጋር ሲገጥም እንደ ህዝብ መስሏቸው ሲዋጉት በረዶ አንዳንዴ የዘንብና ጠላቶቻቸውን ይመታል። ባህር ይሰነጠቅና ይከፈልና ህዝቡ ያልፋል። አንድ የተረዱት ህዝቡ የተረዳው ነገር ምንድነው? ይሄ ህዝብ ብቻ አይደለም፣ መንፈሳዊ ህዝብ ነው። አምላካቸው ከማጋር ነው። ስለዚህ ይሄ ህዝብ ዝም ብሎ የህዝቡን ፍላጎት ለምሳሌ በሀገራችንም ይባላል፣ ሌላም ቦታ ይባላል፣ መሪዎች እኛ ህዝቡ ነው የሾመን፣ ህዝቡ ነው የሚሽረን፣ የህዝቡን ፍላጎት ነው የምናሟላው፣ ህገ መንግስቱን ህዝቡ አስማምተን አነጋግረን ህዝቡ ይባላል አይደል? ልክ ነው። የትኛውም መንግስት ይሄን ነው የሚለው። የእስራኤል ህዝብ ግን ህዝቡን አስማምተን ህዝቡን አነጋግረን አይባልም። ከህዝብ ያለፈ እግዚአብሔር አብሮት አለ። ግልጽ ነው። እግዚአብሔር አብሮት አለ። ስለዚህ ሲነጋገሩም ሲወያዩም ሲወስኑም የነሱ ውሳኔ ብቻ ጥቅም የለው። አብሮ እግዚአብሔር ከዛ ውስጥ መግባት አለበት። ለምሳሌ ለጦርነት ተነስተው ሲሄዱ እግዚአብሔር አብሯቸው ካልሆነ በጦርነቱ ይሸነፋል። አንተ ከኛ ጋር ካልወጣ አታውጣን ነው እኮ ያሉት። አንተ ከኛ ጋር ካልወጣ ምን አታርገን? አታውጣን። እንዲህ የሚል ህዝብ የለም፣ እንዲህ የሚል ነገስታት የሉም። ምክንያቱም የእስራኤል ህዝብ መንፈሳዊ ህዝብ። ስለዚህ የንጉሱ ኃላፊነት ህዝቡን እንደ ህዝብ ማስተዳደር ብቻ ሳይሆን መንፈሳዊ ነገሩን መጠበቅም ጭምር ነው። መንፈሳዊ ነገሩን ከእግዚአብሔር ጋር ያለውን ህብረት ምን ማድረግ ነው? መጠበቅ ጭምር ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ እንዲህ ውጤታማ የሆነ እንዲህ ስኬታማ የሆነ ንጉሥ ዳዊት የስኬቱን የውጤታማነቱን ቁልፍ ሚስጥር ያነበብኩላችሁን ነው የተናገረው። እንዴት ሰክሰስፉል ሆንክ? እንዴት ውጤታማ ሆንክ? እንዴት ለዚህ በቃ? ንጉሥ ዳዊት እኮ በነበረበት ዘመን ብቻ አይደለም፣ እሱ ባለፈበት ዘመን ክርስቶስ በምድር በነበረበት ዘመን እንኳን ክርስቶስ እኮ ያከበረው ንጉሥ እኮ ነው። አትማሉ፣ በሰማይ አትማሉ፣ የእግዚአብሔር ዙፋን መቀመጫ ነው። በምድር አትማሉ፣ የእግሩ በኢየሩሳሌም አትማሉ። እንዲያንብቡ እንጂ የታላቁ ዳዊት የታላቁ ንጉሥ የዳዊት በሉልኝ እንጂ ወይ ጉድ! አንተ እንዳልከው አሜን አሜን እኮ ነው የምንለው። ጥቅስ ማንበብ አለ፣ መጽሐፍ ቅዱስ ማንበብ አለ። ኢየሱስ ክርስቶስ ነው የተናገረው። በሰማይ አትማሉ፣ የእግዚአብሔር ዙፋን ነው። በምድር አትማሉ፣ የእግሩ መረገጫ ናት። በኢየሩሳሌም እንዳትምሉ። የታላቁ ንጉሥ ታላቁ የሚለው ማን ነው? ኢየሱስ ነው። ታላቅ ብሎ ማንን የሚጠራው? ዳዊት። የታላቁ ንጉሥ የዳዊት ከተማ ናት፣ በእሷ እንዳትምሉ። እውነት እውነት በሉ። መማል አይፈቀድም ለአማኞች። የተለመደ አባባል አለ። ጌታን ምስክሬ ነው፣ ጌታን አትበሉ ብሏል። እውነቱን ነው መነጋገር ያለብን። ተዋሻላችሁ እንዴ? እንዋሻለን እንዴ? ካላመኑን እኮ መተው ነው አይደል እንዴ? እንነጋገራለን ካለ በእውነት ትሉታላችሁ። እስቲ ካለ ስነ ስርዓት ያዝ። ምክንያቱም እሱ ሲዋሽ ይውላልና እኛ አብረን ከሱ ጋር ዝም ብለን ስንማማል አንውልም። እውነት እውነት ነው ንግግራችን። እግዚአብሔር ይመስገን። እንዲያምነኝ ብዬ ነው። ባያምንህስ ምን ችግር አለ? ስለዚህ ቁልፍ ነገር ተናገር። ቁልፉ ምንድነው? ይሄው ወንድሞች በህብረት ቢሆኑ መልካም ነው፣ እነሆ ያማረ ነው። እነሆ ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። ወንድሞች ሲል እህቶች በወንድሞች ውስጥ ነው ያሉት። በእግዚአብሔር ቃል ሁለት አይደለም ያለው፣ አንድ ነው ያለው። አንድ ነው ያለው። ስለዚህ ወንድሞች በህብረት ሲል የእግዚአብሔር ሕዝብ በአንድ ላይ ሲሆን ህብረቱን ሲጠብቅ ያለው መንፈሳዊ ነገሩ ሲጠበቅ እነሆ መልካም ነው፣ እነሆ ምንድን ነው? ያማረ ነው ብሎ ይላል። ይሄንን ቅዱሳን የእግዚአብሔር ሕዝብ ጤነኛ ህብረት ሲኖራቸው፣ ጤነኛ እርስ በርስም ከእግዚአብሔርም ጋር ያላቸው መንፈሳዊ ህብረት ሲጠበቅ ምን ይሆናል ይለናል። በምሳሌ ይነግረናል። ከራስ እስከ ጢም እንደሚፈስስ እንደ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። ሁለት ምሳሌ ይነግራቸዋል። ምንድን ነው ሁለቱ ምሳሌ? አንደኛው ምሳሌ እስራኤላውያኖች ናቸው እየነገራቸው ያለው።
ስለዚህ የቤተ መቅደስን ስርዓት ያውቁታል እነሱ። ምንድነው? በአሮን ላይ እንደሚፈስስ በራሱ በጢሙ አልፎ በልብሱ መደረቢያ ላይ እንደሚወርድ የዘይት ሽቶ ነው ይላል። ይሄ ምን ማለት ነው? በዘጸአት ምዕራፍ 30 ላይ እግዚአብሔር ከዚህ ቀምማችሁ የዘይት ሽቶ ስሩልኝ ብሏል። የአየር ላይ ፕስ የሚል አይደለም፣ ዘይት ነው። ግን ምንድነው? የዘይት ሽቶ ነው። አሁን ሽቶ ስገዛ የሚያሳስበኝ ትቻለሁ። አሁንማ መግዛትም ትቻለሁ። የሚያሳስበኝ ነገር ከውድነቱ ባሻገር አየር ላይ መባከኑ። ችስ ስታረጉት የለም ሰፈሩ ጋር ነው የሚደርሰው። እናንተ ጋር የሚደርስ በጣም ጥቂት ነው። ከደረሰም በኋላ ደግሞ ለ3 ሰዓት ቆይቶ ከዛ በኋላ የለም እንጂ ሽቶ በጣም ጥሩ ነገር። ይሄኛው ሽቶ በአየር የሚበተን ሽቶ አይደለም። የምን ሽቶ ነው? ዘይት ነው፣ የሚቀባ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በዚህ የዘይት ሽቶ ሊቀ ካህኑን ቀቡልኝ። በቤተ መቅደስ ያሉ ዕቃዎች ሁሉ በዛ ይቀባል። በጣም ነው መዓዛው የሚያምረው። በጣም ደስ የሚል ሽቶ ነው ወገኖች። ክፉ ነገር ሲሸት በጣም እንደሚረብሽ መልካም መዓዛ ደግሞ ደስ የሚል ነገር። ስለዚህ በእግዚአብሔር ቀማሚነት የተሰራው የዘይት ሽቶ ምን አይነት ውበት አለው ወገኖች! በአዲስ ኪዳን የኢየሱስ ክርስቶስ ሕይወት ምሳሌ ነው። ለሚድኑት የሕይወት ለሚጠፉት የሞት ሽታ ናችሁ ይላል። ስለዚህ በብሉይ ኪዳን የነበረው የዘይት ሽቶ ሰዎች ወደ ቤተ መቅደስ እስራኤሎች ወደ ቤተ መቅደስ ሲመጡ ኃጢአተኝነት እየተሰማቸው በደለኝነት እየተሰማቸው መስዋዕት ለማቅረብ ሲመጡ ገና ወደ ቤተ መቅደሱ ሲቀርቡ ያ መዓዛ መሽተት ይጀምራል እነሱ ጋር። ስለዚህ ደስ እያላቸው ነው የሚቀርቡት። ይሄ ሽታ ራሱ በቃ ይመጣል፣ ቤተ መቅደሱ ራሱ አይናቸው ላይ ይመጣል ወገኖቼ። ለምሳሌ እኛ ሰፈር አንድ መዓዛ ያለው አለ፣ ቄራ የሚባል ሽታ ያለው እና ዝጋው መስኮቱ ዝጋው ምናምን ይባላል። ሌላ ቦታ ሄደን ተመሳሳይ ሽቶ ቢሸተን ቄራ ደግሞ እዚህ መጣ እንደዚህ ምንድነው ምናምን ይባላል። ያ ነው ትዝ የሚለን ያለ። እንዲህ አይነት መልካም መዓዛ፣ ይሄ የከበረ መዓዛ ያለው የዘይት ሽቶ ማንም እስራኤላዊ በግሉ ሊያዘጋጅ አይችልም። አዘጋጅቶ ቢገኝ ይገደላል። ተመልከቱ፣ ይገደላል። ስለዚህ በምንም ተአምር ሰው ቤት ይሄ አይገኝም ማለት ነው። የት ነው የሚገኘው? በቤተ መቅደስ ነው የሚገኘው። ይሄን ቤተ መቅደስ ግን ይሄንን የዘይት ሽቶ በደንብ የሚፈስበትና በደንብ የሚለቀለቀው ማን ነው? ሊቀ ካህኑ ነው፣ አሮን ነው። እላዩ ላይ ይፈስበታል። ምክንያቱም የእግዚአብሔር ምሳሌ ስለሆነ እግዚአብሔርን የሚወክል ስለሆነ። ካህን ማለት በሰውና በእግዚአብሔር መካከል የሚቆም በእግዚአብሔር ፊት ሲቆም ሰውን፣ በሰው ፊት ሲቆም እግዚአብሔርን የሚወክል ስለሆነ ያ መልካም የዘይት ሽቶ ይፈስበታል። ሌላው እኮ የሌለውም ማለት ነው። ይሄ ሁሉ በዚህ ሁሉ ይንደቀደቃል፣ ልብሱ ላይ ሁሉ ይፈሳል። እግዚአብሔር ይመስገን። የቅዱሳን ህብረት ልክ በአሮን ላይ እንደሚፈስ የዘይት ሽቶ ነው ማለት ምን ማለት ነው? በህብረት ውስጥ መልካም መዓዛችን ምን ያደርጋል? ይወጣል ማለት ነው። ሌሎችን የሚያውድ ሌሎችን የሚስብ ፍቅራችን ይስባቸዋል ሰዎች። እኔ በ81 ዓመተ ምህረት ነው ጌታ የተቀበልኩት እና አንድ የሚባል ነገር አለ። ዘረኞች ናቸው እነዚህ ጴንጤዎች፣ ዘረኞች ናቸው። ራሱ ፍቅራቸው እኮ በጣም እኮ በጣም ይገርም። በጣም እውነት እኮ ነው የሚገርም ነገር። እኔ ዘመዶቼ ያሉበት አካባቢ ሄጄ ክርስቲያን ወገኖችን ለመጠበቅ በስደት ላይ ያሉትን ለመጠየቅ የሚያስፈልግ ነገር ገዝቼ ስሄድ ትንሽ 3 እርምጃ እኮ ብሄድ የሥጋ ዘመዶቼ አሉ። ነገር ግን የመንፈስ ህብረት በክርስቶስ ዳግም ወልደው እውነተኛ ወንድሞቼና እህቶቼ የዘላለም ወንድሞቼና እህቶችን ጠይቀ ነበረ ሄጄ እና አጽናንተን ምን ብለን ብቸኝነት እንዳይሰማቸው ዘምረን ጸለየን ምን ብለን እንላለን። በቋንቋ ነው ህብረቱ አይደለም። በምንድን ነው ህብረቱ? መንፈሳዊ ህብረት እኮ ነው ወገኖች። እና የማያምኑ ሰዎች የኛ ፍቅር ያያል ይመለከቱታል። መልካም መዓዛችን በህብረት ውስጥ ምን ያደርጋል ይላል? ይወጣል ይላል። አንዱ ዳዊት የሚናገረው ይህንን ነው። ሁለተኛ የሚለው በጽዮን ተራሮች እንደሚወርድ አርሞኒየም ጠል ነው ይላል። የጽዮን ተራሮች ማለት እስራኤል በተራራ የተከበበች ሀገር ናት። ተራራው ረጃጅም ነው። ከረጅምነቱ የተነሳ ጫፉ ላይ በረዶዋል። በክረምት ሁሉ ዝናብ ስለሚያገኝ ሁሉ ለምለም ነው። በበጋ ኃይለኛ ሐሩር ፀሐይ ሲመጣ ሌላው አካባቢ ሲደርቅ፣ በጽዮን ተራራ ዙሪያ ያሉ እጽዋቶች ግን ልምላሜያቸው እንደተጠበቀ ይሆናል። ለምን? በተራራው ላይ ያለው በረዶ በበጋ እየቀለጠ እስር ያሉትን እጽዋቶች ምን ያደርጋል?
ያጠጣል። ስለዚህ በረሃ አይፈሩም ማለት ነው። ሐሩር አይፈሩም ማለት ነው። ስለዚህ ዳዊት ለቅዱሳን በጊዜው ለነበሩ ለእግዚአብሔር ሕዝብ የሚመክራቸው ምንድነው? እኛ ከእግዚአብሔር ጋር እኛ እርስ በርሳችን ያለን ህብረት ለሌላው ዓለም መልካም መዓዛ ማውጣት ብቻ አይደለም፣ እንደገና እንለመልማለን፣ አንደርቅም። ፈተናዎች ቢኖሩ፣ ቻሌንጆች ቢኖሩ፣ ውጣ ውረዶች ቢኖሩ፣ ከፍተኛ ነገር ቢቀጥምን ከህብረታችን የተነሳ ምን አንሆንም? አንዳረግም፣ ለጠላት ለክፉ አንጋለጥም። ለምን? ሁልጊዜ ሐሩሩ አያነካንም ብሎ ያል። በጣም የሚገርማችሁ ነገር ቀጥሎ ያለውን ነገር ይናገራል ዳዊት። ምንድነው የሚናገረው? የመጨረሻው ላይ በዚያ እግዚአብሔር በረከቱን ሕይወትንም ለዘላለም አዟል። በህብረት ውስጥ ለምን መልካም መዓዛ አለ? በህብረት ውስጥ ለምን መለምለም አለ? መልሶ አጭር ነው። እግዚአብሔር በዛ ስፍራ ለዘላለም በረከትና ሕይወቱን ምን ስላደረገ? ስላዘዘ። ለምን? መልሱልኝ። ለዘላለም ምን ስላደረገ? አሁን ሳይንስ ከአንዱ ካረጋገጠው ነገር አንዱ ሰዎች እያዩ ይተኛሉ። ይህ ተረጋግጧል። ምንም እንዳትሳሳቱ። የግድ ለመተኛት አይናቸው መጨፈር የለባቸውም። እንዲህ ብለው እንትን ሊሉ ይችላል። እግዚአብሔር በረከትንና ሕይወትን ለዘላለም በዛ ስፍራ ምን አድርጓል? አዟል። ምንድን ነው ያዘዘው? በረከት፣ ሌላስ? ሕይወት አዟል። ለመቼ? ለዘላለም። ለዘላለም ምንድን ነው? ለዘላለም ነው። 10 ዓመት ነው? 20 ዓመት ነው? 100 ዓመት ነው? ለዘላለም ነው። እግዚአብሔር ይመስገን። ዳዊት ለውጤታማነቱ ለስኬታማነቱ ምስጢር ሲናገር የዳዊት ጉልበት ህዝቡን አንድ አድርጎ ምን ማድረጉ ነው? መምራቱ ነው። የዳዊት ጉልበት ህዝቡ መንፈሳዊ ሕይወቱን እንዲጠብቅ ማድረጉ ነው። ለእግዚአብሔር ኮንሽስ የሆነ ንቁ የሆነ አምላኩን በየወደው በቃ የሚጠራ የአምላኩን ፊት የሚፈልግ ንጉሥ መሆኑ ነው ትልቁ ቁልፉ። እጄ ከዳዊት የተሻሉ ጀግኖች አሉ። ከዳዊት የበለጡ ተዋጊዎች አሉ። ከዳዊት የበለጡ ጠቢባን አሉ ወገኖች። አዎ ዳዊት እጅግ የተከበረ ንጉሥ ነው። ግን እግዚአብሔር ታላላቅ ሰራዊት ከእጁ ሰጥቶታል። በእጁ ጠቢባን ሰጥቶታል። በልዩ ልዩ ጸጋ የሚያገለግሉ ሰጥቶታል። የዳዊት ጥበብ ሁሉ በሁሉ ሆኖ ሁሉን መስራት ሳይሆን የዳዊት ጥበብ ሁሉን አቀናጅቶ ሁሉም በሚመለከተው ቦታ አሳልጦ አሰርቶ ህብረቱን ምን ማድረግ ነው? መጠበቅ። እግዚአብሔር ይመስገን። ይሄ ህብረት ባለበት ቦታ ሁሉ ድል አለ። ይሄ ህብረት ባለበት ሁሉ መልካም መዓዛ አለ። ወገኖች የተመልከቱ። ሳኦል እግዚአብሔር አነገሰው። ሰው በፊት እግዚአብሔር ነው ህዝቡን ይመራ የነበረው። ነገር ግን እንደ አሕዛብ በፊታችን የሚሄድ ንጉሥ አንገስልን ስላሉ እግዚአብሔር ግድ የለም አነግስላቸዋለሁ። ሳሙኤል ቢቆጣም አነግስላቸዋለሁ። በሰው ፊት የተወደደ ደረት ያለው በጣም የሚያምር ንጉሥ አነገሰላቸው። ስሙ ሳኦል ይባላል። የሳኦል ትልቁ ስህተቱ የእግዚአብሔርን ህዝብ አንድነትና ህብረት ምን አለማድረጉ ነበር? አለመጠበቁ ነበር። እሱ ዙፋኑን ይጠብቃል፣ ስልጣኑን ይጠብቃል፣ በሰው ፊት ተከብሮ መኖሩን ይጠብቃል። እሱ ያላወቀው ነገር እግዚአብሔር የእግዚአብሔርን ቃል ንቃልና ንጉሥ እንዳትሆን እግዚአብሔር ምን አረገ? ናቃለው። አገሩ ተረበሸ። አገሩ ብዙ ነገር ሆነ። እንግዲህ ይሄ በብሉይ ኪዳን የተገለጠ ወገኖቼ፣ ከዛ በኋላ የእስራኤልን ታሪክ ብትመለከቱ መንፈሳዊ ህብረታቸው ሲጠበቅ ድል ያገኛሉ። መንፈሳዊ ህይወታቸው ሲጠበቅ መልካም መዓዛቸው ይወጣል። እኔ እንዳጠናሁት ብዙ ነገስታቶች በእስራኤል ላይ ነግሰዋል። እስራኤል እንደ አንድ በነበረችበት ጊዜ ሳኦል ነገሰ፣ ዳዊት ነገሰ፣ ሰለሞን ነገሰ። ከዛ መንግስቱ ተከፈለች። መንግስት ለሁለት ተከፍሎ በእስራኤልም ዘንድ የሚነግሳለ፣ በይሁዳም ዘንድ የሚነግሳለ። ግን ሁለቱም አንድ የእግዚአብሔር ህዝብ ናቸው። ብዙ ነገስታቶች ነግሰዋል። አጥንቸዋለሁ ታሪኩን። የሚገርማችሁ ነገር 8 ነገስታቶች ብቻ ናቸው ልክ እንደ ዳዊት የህዝቡን መንፈሳዊ ህይወት ጠብቀው ህብረቱን ጠብቀው በአባታቸው በዳዊት መንገድ የሄዱት። ሌሎቹ ግን ዙፋናቸውን ወንበራቸውን ብቻ ይታገሉ ስለነበረ እስራኤል በ722 ፈረሰች። ከዛ ይሁዳ ደግሞ በ500 ዓመተ ምህረት አካባቢ ወደ ባቢሎን ተግዘው ሄዱ።
ከዛ ጊዜ ጀምሮ የእስራኤል ጉልበት የእስራኤል አቅም አልነበረም። ብዙ ታሪክ አልፏል። ታዲያ ይሄ እኮ የሚናገረው ለዘላለም ነው የሚለው። ታዲያ ዘላለም እንዴት ነው የሚፈጸመው? አዎ እግዚአብሔር ይመስገን በብሉይ ኪዳን የተነገረው ዳዊት በመንፈስ የተናገረው ይሄ ምስጢር በአዲስ ኪዳን በክርስቶስ ተፈጽሟል። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ የተናገረውን ነገር ተመልከቱ። ማቴዎስ ወንጌል ምዕራፍ 16 ላይ በመካከል ጥያቄ ስለምጠይቅ በደንብ ተከታተሉኝ ወገኖች። በማቴዎስ ወንጌል ምዕራፍ 16 ላይ እንዲህ ብሎ ይጠይቃል። ከቁጥር 18 ጀምሮ ላብብላችሁ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ለደቀ መዛሙርቱ ተናገረ። ለመሆኑ ሰዎች የሰው ልጅ ማን ብለው ይሉታል ብሎ ሲጠይቅ አንዳንዶች ከነቢያት አንዱ ነው ይሉሃል፣ አንዳንዶች እንዲህ ነው ይሉሃል፣ ኤልያስ መጥምቁ ዮሐንስ ነው ይለዋል ብለው አሉት። ኦኬ እሺ እናንተ ሐዋርያት እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስ ፈጠነና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስ ክርስቶስ መለሰለትና ይሄን ስጋና ደም አልገለጠልህም ማለት ምን ማለት ነው? ሁላችንም ስም አለን። ስም የሌለው የለም እዚህ ጉባኤ ውስጥ። እውነት ውሸት? ሁሉም ስም አለው። ይሄን ስም ያወጣው ስጋና ደም ነው። ሰው ነው ያወጣው አይደለም እንዴ? አንድ ጊዜ ዶክተር ቢንያሚን የሚባል የድሮ ሰባኪ ነበር። አሁን ወደ ጌታ ሄዷል። እና ዘማሪው ፕሮግራም የሚመራው ሲናገር እንግዲህ አሁን ወደ እግዚአብሔር ቃል እንሄዳለን፣ ስጋና ደም ጸጥ ይበል፣ ጌታ እንዲናገረው ነው ፈልገው፣ ስጋና ደም ጸጥ ይበል ብሎ ጸልዮ ግጥም አድርጎ አስሮ ወረደ ማለት ነው። ዶክተር ቢንያሚን መጣና ጸጥ ብሎ ቆም። ስጋና ደም አይናገራላ። ጸጥ አንደኛ የምንፈልገው ጌታን ነው ተብሎ ነው። እንግዲህ ሐሳቡ ጥሩ ነው እኮ። እንዴት ልናገር አስሮኝ አለ ሰውየው። እግዚአብሔር እኛን ተጠቅሞ ይናገራል እንጂ እግዚአብሔር በስጋና ደም ነው የሚናገረው። ሌላ ከየት አምጥቶ ይናገራል? ሐሳቡ ግን ምንድነው? በዛ ሰው አልፎ ይናገረን ነው እኮ ሐሳቡ። ይሄ ነው አነጋገሩ ካልሆነ በስተቀር። ይሄ ስጋና ደም አልገለጠልህም ማለት ምን ማለት ነው? ይሄ ያንተ ዕውቀት፣ ያንተ ማስተዋል፣ ያንተ ብቃት እኔ ክርስቶስ መሆኔን ሊገልጥልህ አይችልም። ይሄን የገለጠልህ የሰማዩ አባቴ ነው። ይሄ ምስጢር የገለጠ መገለጥ ነው ይመጣልህ። ምን ማለት ነው እንዴ? ምን ማለት ነው? እንዴት ምን ማለት ነው? ክርስቶስ የሚባል መሲህ እንደሚወለድ እኮ ይታወቃል። እንኳን መንፈሳዊ ሰዎች አይደሉም። ያቺ 5 ባሎች የነበራት መንፈሳዊ ነገር ብዙ ያልገባት ያቺ ሴት እንኳን ከክርስቶስ ጋር ካወራች በኋላ መጨረሻ ላይ ምስጢሩን ሙሉ መግለጽ ሲጀምር አንተ ክርስቶስ የሕያው እግዚአብሔር ልጅ ምንድነው ያለው እየገለጠላት ሲመጣ እንዲህ አለችው፣ ባልሽን ጥርትሽ ነኝ ምናምን አላት አይደል? ባልልኝም 5 ባሎች ነበሩ ሲል ነብይ የሆነ መሰላት። በጣም መንፈሳዊ ጥያቄ ጠይቀችው። እሱን ልተወውና እንዲህ አለችው፣ በቃ ተወው አለችው። ክርስቶስ የሚባል መሲህ እንዲመጣ አውቃለሁ። እሱ ሲመጣ ሁሉን ይነግር። ስለዚህ እስራኤል በሙሉ ከበረታው እስካልበረታው ከሴት ወንድ ሁሉም በሙሉ አዳኝ ይጠብቃሉ። እስራኤልን ነፃ የሚያወጣ የሚመራ አዳኝ ይጠብቃሉ። ምክንያቱም እስራኤል ለዘመናት ነፃነቷን አታ ቅድም በዳዊት ዘመን አይታቸዋል እንዴት የከበረች የነበረች። ከዛ በኋላ እኮ ተበትና እስራኤል ለ1900 ዓመት ያለ ሀገር ኖራለች። እስራኤል የምትባል ታሪክ አልነበረም እኮ። እንዲሁም እንደኔ አይነት ሰባኪዎቹ ከመቶ ዓመት በፊት እስራኤል ተብሎ የሚነገረውን ቃል በቤተ ክርስቲያን ይተረጉሙት ነበር። ምክንያቱም እስራኤል የሚባል የለማ። በምጽአተ እስራኤል እኮ አሁን ነው እኮ እስራኤል እንደገና መልሳ በ1950 የተቋቋመችው። እሰበስብሻለሁ እንዳላት ተሰበሰበች እንጂ ለስንት ዓመት መልሱልኝ እስቲ? ለስንት ዓመት? ለ1900 ዓመት ከነ ቋንቋው ከነ እምነቱ ከነ ምኑ ማለት